ሄሎ የቲክቶክ እና የዩቲዩብ ተከታታዮቼ ዛሬ ስለ ደም ግፊት በሽታ አንዳንድ ነገር ላወራችሁ መጥቻለሁ። የደም ግፊት በሽታ ምንድን ነው? በደም ወሳጅ ከልብ ወደ ተቀሩት የአካል ክፍላችን በሚወስደው በአርቴር ላይ የሚከሰተው ኃይል የደም ግፊትን ይፈጥራል። ሲያስቶሊክ የምንለው ልብ በሚመታበት ወይም ኮንትራት በሚያደርግበት ጊዜ የሚገኝ ሲሆን ዲያስቶሊክ ደግሞ ልብ በሚያርፍበት ጊዜ የሚገኝ ነው። ሲያስቶሊክ ኖርማል የምንለው ከ90 እስከ 119 ሲሆን ዲያስቶሊክ ኖርማል የምንለው ደግሞ ከ60 እስከ 79 ሲሆን ነው። ሲያስቶሊክ እና ዲያስቶሊክ በሚጨምሩበት ጊዜ የደም ግፊትን የተለያዩ ክፍሎችና ካታጎሪዎች እንሰጠዋለን። ለምሳሌ ኖርማል የሚባለው ሲያስቶሊክ 120 ሲሆን ዲያስቶሊክ ደግሞ 80 ሲሆን ነው። ኢሊቬትድ የምንለው ሲያስቶሊኩ 120 በ129 ዲያስቶሊኩ ደግሞ ከ80 በታች ሲሆን ነው። ስቴጅ 1 ሃይፐርቴንሽን የምንለው ደግሞ ሲያስቶሊኩ 130 እስከ 139 ዲያስቶሊኩ ከ80 እስከ 89 ሲሆን ነው። ስቴጅ 2 ሃይፐርቴንሽን የምንለው ደግሞ ሲያስቶሊኩ 140 እና ከ140 በላይ ዲያስቶሊኩ ደግሞ 90 እና ከ90 በላይ ሲሆን ነው። ለደም ግፊት አጋላጭ ሁኔታዎች ምንድን ናቸው ብለን ካልን ደግሞ አጋላጭ ሁኔታዎችን በሁለት ከፍለን ልናያቸው እንችላለን። ሊሻሻሉና የማይሻሻሉ። ሊሻሻሉ ይችላሉ የምንላቸው ከመጠን ጤናማ ያልሆነ አመጋገብ፣ ከመጠን በላይ ጨው መመገብ፣ አነስተኛ የሆነ አትክልትና ፍራፍሬ መመገብ፣ ከፍተኛ የሆነ ስብ መመገብ፣ አልኮል መጠጣት፣ ትንባሆ ማጨስ፣ ከልክ ያለፈ ውፍረት ናቸው። የማይሻሻሉት ደግሞ በቤተሰብ የደም ግፊት ታሪክ ካለ፣ እድሜያችን ከ65 ዓመት በላይ ከሆነ፣ የስኳር በሽተኞች ከሆን፣ በተለይ ታይፕ 1 ዲያቤቲክስ፣ የኩላሊት በሽተኞች ከሆን፣ እነዚህ እንግዲህ አጋላጭ ሁኔታዎች ናቸው። ምልክቶቹ ምንድን ናቸው? የደም ግፊት በሽታ ብዙ ጊዜ ምልክት አያሳይም። ለዚህም ነው ሳይለንት ኪለር ወይም ድምፅ አልባ ገዳይ የሚባለው። የደም ግፊት ልኬታ መጠናችን ግን 140/90 በላይ ከሆነ ግን አንዳንድ ምልክቶች ሊከሰቱ ይችላሉ። ለምሳሌ አንደኛ ከባድ የራስ ምታት፣ በጭንቅላታችን ጀርባ አካባቢ የሚሰማ ህመም፣ የደረት ህመም፣ የመተንፈስ ችግር፣ ማቅለሽለሽና ማስመለስ፣ የአይን ብዥታ፣ በአፍንጫ ደም መፍሰስ፣ በጆሮ ላይ መጮህ እና ያልተለመደ የልብ ምት ናቸው። እነዚህ ምልክቶቹ ሲሆኑ የሚያመጣው መዘዝ ምንድን ነው? የሚያስከትለው ጉዳትስ ምንድን ነው ብለን ያልን እንደሆነ ደግሞ አንደኛ የልብ ድካም፣ ሁለተኛ መደበኛ ያልሆነ የልብ ምት፣ ሶስተኛ ስትሮክ፣ በአንጎል ውስጥ ደም መፍሰስ ወይም ደም መርጋት፣ ግማሽ አካልን ሽባ እስከማድረግ ፓራላይዝ እስከማድረግ እና መስማት መናገርን እስካለመቻል ድረስ ማለት ነው። ሌላው የኩላሊት ጉዳት፣ ድንገተኛ ሞት፣ እነዚህ የሚያስከትላቸው ጉዳቶች ሲሆኑ ምርመራው እንዴት ነው ያልን እንደሆነ የደም ግፊት በሽታ አንደኛ በመለካት ነው። አንድ ሰው የደም ግፊት ከመለካቱ በፊት ሂስትሪ ይወሰዳል። አልኮል ጠጣ ነበር ወይ፣ ቡና ጠጣ ነበር ወይ፣ የአካል ብቃት እንቅስቃሴ አድርገህ ነበር ወይ የሚሉና ሌሎች ተዛማጅ ሂስትሪዎች ከተወሰዱ በኋላ ለ5 ደቂቃ እረፍት እንዲያደርግ ተደርጎ የደም ግፊት መጠኑን ይለካል። በአንድ ጊዜ ልኬታ የደም ግፊት አለብህ ማለት አይቻልም። 3-4 ጊዜ በተለያዩ ቀናት መለካት ይኖርበታል ማለት ነው። እድሜው 18 እና ከ18 ዓመት በታች የሆነ በየ2 ዓመቱ፣ እድሜው 40 እና ከ40 ዓመት በታች የሆነ ደግሞ በየዓመቱ እንዲለካ ይመከራል። አንድ ጊዜ አንድ ሰው የደም ግፊት አለብህ ከተባለ ግን በየወሩ ቼክ ማድረግ ይገባዋል ማለት ነው። ሌሎች ተጨማሪ የምንወስዳቸው ምርመራዎች የደም ምርመራ፣ በደም ምርመራ ኮምፕሌት ብለድ ካውንት፣ ኦርጋን ፋንክሽን ቴስት፣ እያንዳንዱ ኦርጋናችን፣ ልባችን፣ ኩላሊታችን የመሰረት ሁኔታቸውን ቼክ ይደረጋል። ኮሌስትሮል፣ የኮሌስትሮል መጠን፣ ብሎድ ግሉኮስ ሌቭል፣ በደማችን ውስጥ ያለው የስኳር መጠን፣ እንዲሁም ቸስት ኤክስራይ የልባችን ሳይዝ መጠን ጨምሯል አልጨመረም የሚለውን የምንለካበት ይሆናል። ሌላው ኤሌክትሮካርዲዮግራፊ ወይም ኢሲጂ ነው። የልብ ምታችንና ልብ በትክክል መስራት አለመስራቱን ቼክ የሚደረግበት ምርመራ ሂደት ነው። ሌላው የሆድ አልትራሳውንድ ኩላሊታችን ተጎድቷል አልተጎዳም የሚለውን ቼክ የምናደርግበት ነው። ሌላው የልብ አልትራሳውንድ ልባችን ተጎድቷል አልተጎዳም የሚለውን ቼክ የምናደርግበት ነው። እነዚህ ምርመራዎች ሲሆኑ ሕክምናው ምንድነው ያልን እንደሆነ ደግሞ ሕክምናው ብዙ አይነት የተለያዩ መድኃኒቶች አሉ። ከነዚህም ውስጥ ግን አንደኛ አንጂዮቴንሲቭ ኮንቨርቲንግ ኢንዛይም ኢንሂቢተር ኤሲ ኢንሂቢተር የሚባለው ነው። እሱም ለምሳሌ ኢናላፕሪን። ሁለተኛ አንጂዮቴንሲቭ ሪሴፕተር 2 ብሎከር እሱም ሎሳራታን ሲሆን፣ ሶስተኛ ዳዩሬቲክስ ሃይድሮክሎሮቲያዛይድ ላሲክስ ሲሆኑ፣ አራተኛ ደግሞ ካልሲየም ቻናል ብሎከር አሚሎዲፒን ነው። አሚሎዲፒን የልብ ምትና የአርተሪ ውጥረትን በመቀነስ ይታወቃል። መከላከያ መንገዶቹ ምንድናቸው ያልን እንደሆነ ደግሞ መከላከያ መንገዶቹ አንደኛ የጤናማ የሆነ አመጋገብን መከተል ነው።
ይህም ማለት በደማችን ውስጥ የስኳር መጠን የማይጨምሩ ምግቦችን ሎው ግላይሴሚክ ኢንዴክስ ፉድስ መመገብ። ኢንዴክሳቸው ከ55 በታች የሆኑትን ለምሳሌ አሳ፣ አትክልት፣ አጃ፣ ገብስ፣ ሎሚ እነዚህን በመመገብ የደም ግፊት ልኬታ መጠናችን በ11 mmHg እንዲቀንስ ማድረግ እንችላለን። ሁለተኛ ፖታሲየም በብዛት የሚገኝባቸውን ምግቦች መመገብ። ፖታሲየም በሰውነታችን ውስጥ የሚገኘውን ሶዲየም በማስወገድ የደም ግፊትን ይቀንሳል። እነዚህ ሙዝ፣ ብርቱካን፣ ቀይ ስር፣ አሳ ናቸው። ሶስተኛ ከፍተኛ የሆነ ፋይበር ያለባቸውን ምግቦች መመገብ። እነዚህም ጥራጥሬዎችን ማለት ነው። አተር፣ ባቄላ፣ ምስር በቀን እስከ 70 ግራም መመገብ። አራተኛ ካልሲየም እና ማግኒዚየም መጠናቸው ከፍ ያሉ ምግቦችን መመገብ። እነዚህም የደም ስርጭትን እንዲስተካከል ያደርጋሉ። እነዚህም ተልባ፣ ለውዝ፣ አቮካዶ እና ባቄላን በመመገብ በ14 mmHg መጠን የደም ግፊታችን እንዲቀነስ ማድረግ እንችላለን። ሌላው በቀን ውስጥ የምንወስደውን የጨው መጠን መቀነስ፣ ከ2 ግራም በታች ማድረግ። ሌላው ካፌን ያለባቸውን ምግብና መጠጦች ማስወገድ፣ ቡናና ጫትን ማለት ነው፣ የልብ ምትን ስለሚጨምሩ። ሌላው አልኮል አለመጠጣት። አልኮል በሰውነታችን ውስጥ የሚገኘውን ፋት ክምችት ስለሚጨምርና ጉበትን ስለሚጎዳ አልኮልን አለመጠጣት ነው። ትንባሆ ማጨስ ማቆም፣ ጭንቀትን መቀነስ፣ እነዚህ መከላከያ መንገዶች ሲሆኑ ማድረግ የሚገባን ደግሞ ምንድን ነው ሲባል፣ አንደኛ የአካል ብቃት እንቅስቃሴ ማድረግ። በቀን ውስጥ ቢያንስ ለ30 ደቂቃ የአካል ብቃት እንቅስቃሴ ማድረግ። ክብደትን መቀነስ። 1 ኪሎ ግራም በመቀነስ ወደ 10 mmHg የሚሆን የደም ግፊት ልኬታ መጠናችን መቀነስ እንችላለን። በተገቢው መልኩ መድኃኒትን መውሰድ፣ በአግባቡ መልኩ መውሰድ፣ ክትትል ማድረግ፣ በየወሩ ቢያንስ 1 ጊዜ ክትትል ማድረግ፣ ቼክ ማድረግ፣ እንዲሁም ደግሞ ጥሩ እንቅልፍ መተኛት። በቀን ውስጥ ከ7 እስከ 9 ሰዓት መተኛት ናቸው። እንግዲህ ለዛሬ ስለ ደም ግፊት በሽታ ይዤላችሁ የመጣሁት ይሄ ነበር። በሌሎች በሽታዎች ላይ ቪዲዮ እንድሰራላችሁ የምትፈልጉት በሽታዎች ካለ ኮሜንት ላይ ጻፉልኝ። ኮፒ፣ ሼር፣ ሊንክ አድርጉ። አመሰግናለሁ። ቻው